السلام عليكم ورحمة الله وبركاته. እንዴት ዋላችሁ እንዴት አደራችሁ? አልহামዱሊላህ እኔ ደህና ነኝ። አልহামዱሊላህ ረብል ዓለሚን እኔ ደህና ነኝ። المهم ሰላም ናችሁ? ብዙ ጊዜ ማለት ነው ሞቅ ያኔ የሚጨፈርለት ሰው ደግሞ ስሙ የለ እንትን የተባለ ሰው አድናቂ ይበዛለታል። አጥፊም ይሁን አልሚም ይሁን ማንም እንትን አይለው። ለምሳሌ ጋዜጠኛዎች ስሙን 24 ሰዓት የሚጠራ ነገር ከሆነ እንትን 24 ሰዓት ደግሞ ቴሌቪዥን ላይ እንትን የሚመጣ ነገር ከሆነ ሱብሃንአላህ ምን የሚያጥፋ አድናቂ ይበዛለታል። ገብቷችኋል? ምን ለማለት እንደፈለኩ ለምሳሌ ወደ እንትን ሳንሄድ ማለት ነው ለዚህ ማን ነው በሻር አልአሳድ ለምሳሌ ብዙ አስተግፍሩላህ አልዓዚም ቢሄንንም አክል እንትን ሱናን ገድሎ ጨፍጭፎ ምን ብሎ አድናቂዎች አሉት። እኔ ብዙ ጊዜ ራሱ ሰምቻለሁ ኢትዮጵያ ውስጥ ራሱ እዚህ ሙስሊሙ ምኑ እንዳለ ጀማዓ ያኔ ገድሎ ተነስቶ ሰውነታቸውን እየቆረጠ እየከተፈ ከዛም በኋላ እኔን አምልኩኝ እያላቸው ለሙስሊሞች ከዛም ግን አድናቂ አለው። ማነው ይሄ? በሻር የሱሪያ የነበረው መንግስት አሁን የተገለበጠው ማለት ነው። መጋኛ ይገልብጠውና እንሄድና ወደ ማን ነበር ስሙ? አሊ አብደላ ሳሌህ ምን ነበር? የየመን መንግስት ነበር። ሳውዲ አረቢያ ወረበል ካባ ያላደረገችለት ነገር የለም፣ ያልሰራችለት ነገር የለም። ያኔ እንበልና አገሩን ነፃ ሊያወጣ ማለት ነው ከዘረኝነት ከምን በቃ ሊያወጣ። ግን ምንድነው መጨረሻ ላይ በእነሱ ላይ በሳውዲ አረቢያ ተገልብጦ ተነስቶ ከነማ ሆነ ከነዚህ ጫት ቃሚዎች ከሁቲዎች ጋር ሆነ። ሙአመር አልገዛፊ ምንድነው ያደረገው? ጥሩ ነበር። ጥሩ የነበረው በምኑ ነው? አገሩን በመብራት አገሩን የለም ለራብ አላደረገው እንትን አላደረገው። ለራብ አልተራቡም የሀገሩ ህዝቦች። ግን በዲን ላይ ግን እንዳለ እንትን ብሏል። መጨረሻ መካን አንቀጠቅጣታለሁ ያኔ ማለትም እንትንላታለሁ ነበር ያለው በጦር በአየርም ሆነ በምንም ሆነ ማለት ነው። ያሲር አረፋት የፈለስጢን መንግስት እንደነበረ ታውቃላችሁ። እንዳለ በፈለስጢሞች ደም የፈለስጢምን መሬት ሽጦ ተነስቶ ከዛም በኋላ ደግሞ ያኔ ለፈለስጢም እንደዚህ ነው እንደዚህ ሊደረግ እንደዚህ ነው ገደሉኝ እንደዚህ ነው ግን በጀርባ በኩል ግን መሬት እየሸጠ እዚህ ሳውዲ አረቢያ ይመጣል ወይ ደግሞ ኢማራት ይሄዳል ወይ ደግሞ ባህሬን ይሄዳል ወይ ደግሞ ኩዌት ይሄዳል። ብሩን ዘቆ ተነስቶ ወደ ፈለስጢን ይመለስ ነበር። ግን ሱብሃንአላህ ከዛም በኋላ ወደ ስዊስ ራ እየወሰደ እየላከ ብሩን መጨረሻው እሱ ሞተ። ከዛም ጥንቅር አለ ብሩ። ግን ዛሬ ማን ነው የሚጨፍሩበት? ሴት ልጁና ሚስቱ ማን ነበር? ሰዳም ሁሴን ደግሞ እኔ እንጃ ልናገራቸው አላውቅም። ሰዳም ሁሴን አገሩን ልክ እንደዛውም እንትን ብሏል። ለፍልስጤን አንድ ጊዜ የሚሆን ሁለት ጊዜ የሚሆን ወደ ፍልስጤን ወይ ደግሞ ወደ እስራኤል እንትን ብሏል። ያኔ ያለ አይደለም ሞቅ ማድረጊያ ማለት ነው ማማወቂያ። ግን ያንን ባደረገው ሰዓት ውስጥ ምንድነው ወደ ደማም እንትን ላከ። አየር ነው የሚባለው ወይስ ምንድነው በእኛ ቋንቋ? ሶሪ በአማርኛ ማለት ነው። ምን ለማድረግ ሳውዲ አረቢያን ለመውጋት ማለት ነው። ሱብሃንአላህ የሚገርመው ነገር ሳውዲ አረቢያን ለማጥቃት የፈለጉ ወይ ደግሞ ሙስሊሙን በቀን ባለና ያኔ ወደ ሳውዲ አረቢያ ሳንሄድም ሙስሊሙን ለማጥቃት ወይ ደግሞ የሙስሊምን ሀገር ለማጥቃት ሆብ ያሉት የነበሩት ለምሳሌ እንበልና ቀዛፊ፣ ሰዳም ሁሴን፣ አሊ አብደላ ሳሌህ የመሳሰሉት ብዙዎቹም አሉ። እነዛ ያኔ የሳውዲ አረቢያ መንግስቶች የመጀመሪያዎቹም የበኋላዎቹም በግማሽ ለሰዓትም የነበሩትም ራሳቸው ብዙ ጊዜም ያኔ ሳውዲ አረቢያን ያልመሩትም ኢማራት፣ ኩዌት ልክ እንዳልኳችሁም ቅድም ያኔ እንደዛ የመሳሰሉት ደገፏቸው። ግን መጨረሻ ላይ እነሱ ግን ተገለበጡባቸውና ለምሳሌ ከአሜሪካ ሆኑ ከእስራኤል ሆኑ ከይሁድ ያኔ ከመሳሰሉት ሆኑ። ግን መጨረሻቸው ምንድነው? ኸዙቅ ምንድነው መጨረሻቸው? ሞት ነው። አንድ ይገደላሉ ሱብሃንአላህ፣ አንድ ደግሞ የሚገለበጥባቸው ከዛም በኋላ ደግሞ በተሰቃይተው ተነስተው የሚሞቱ ብቻ ናቸው ያሉት።
አልሐምዱሊላህ ለሁሉም ነገር ናስር አብድልናስር የግብፅ መንግስት ነበር በጥቅሉ ይሄ ሁሉ ሙሲባ ማለት ነው። አብድልናስር የግብፅ የመጀመሪያ ያው ግብፅ እድሜ ልኳንም አስሩ እየጨፈረባት ማንም ሁሉም በፈለገ ሰዓት እየወጣ በፈለገ ሰዓት እየገባ እንደነበረ ታውቃላችሁ። አንድ የመጀመሪያ መንግስቷ ያው እንበልና በቃ በሱም እንጀምረውና በናስር ማለት ነው እንጀምረውና እሱም እንትን ቢላትም የአረብን ሀገር ወይ ደግሞ የሙስሊሙን ሀገር መንግስቶችን እንዲወድቁና እንደዚህ ያኔ ማንም ገልቱ ማንም ጅል ማንም ኢንካ ቢንኬ የሆነ ህዝብ መጥቶ ያኔ ስለ ፖለቲካ ወይ ደግሞ ስለ ሀገር ምንነት ደግሞ ምንም ነገር ያኔ አዳሜሽ ማንም ሰካራ መጥቶ እንትን እንዲላት ያኔ የሙስሊሙ መጨፍጨፍ ሰበብ ዋናው ያውላችሁ ግራ እንዳይጋባችሁ እንትን ስንል ማለት ነው ሳራ ዋናው ምንድነው ማነው ሰበቡ ይሄ ነው የግብፁ መንግስት ማለት ነው። እሱ መጣ መምለከክ ያኔ ከመምለካና ጀምሁሪያ የሚባል ነገር አለ። ሶሪ ወላሂ አውፍ በሉኝና ወደ አረብኛውና ወደ አማርኛው ሰገለብጠው እንትላለው ያው እርግጠኛ ነኝ ብዬ አስባለሁ እናንተ ትረዳላችሁ። መምለካውን እንትን ያደረገው ሊሆን የቻለው ያኔ ሊወድቅ የቻለው በናስር የመጣ ነው። ከዛም በኋላ ያኔ ሁሉም ጀምሁሪያ ሆነ ያኔ መንግስት ምናምን አላቀም አልማም እንደዛ ነገር ሆነ። ስለዚህ ይኸውላችሁ ይሄንን ነገር የምለው ለምንድነው ማንኛውም ሰው ሰዳም ጀማል አብድልናስር ኤከሌ ደንቀሌ ሲባል ማለት ነው ያንን ሰው በጋዜጠኞች አፍ የምንሰማውን ነው የምናጨበጭበው። ያኔ ብዛት አለ አይደል ኤከሌ ሲባል ማለት ነው። አልሙሁም አጣሩ ለማለት ፈልጌ ነው። ሰላም አለይኩም ወራህመቱላሂ